እያልሽ ነው? አይ አንተ እንዳነካኝ ለምን አታውቂም? አንቺ ዝም በይ። አታስራፍ በጉልበት እንዴ! ምንድን ነው? የምን ቀስ ነው? ለምን አሰሙን? ስለምን እንደተጣላን እንኳን ማወቅ አትፈልጉም? እስኪ ስለ ጸብ ከማውራት ስለ እርቁ እናውራችሁ። የደረሰብኝን ስሙኝ። የደረሰልሽን ስሚኝ። እሺ ቀጥል። ዝማሬ እያለ ስለ ሙሾ እናውራ። ሳቅ እያለ ለቅሶን እንዘክር። ለቅሶማ እኮ ድሮ ቀረ። አትንጋ ሌሊቱ አልዬ አትንጋ፣ ነገ ሌላ ኃጢአት ጨምሬ እንዳልሰጋ። እኔ ላልቆጠብ ሕግም ላይ ራራልኝ። ነገ ምን አለና ምን ብርሃን አለና ሌቱ ቢነጋልኝ። ለነገ በግዢ ለመስዋዕት ፍለጋ እርሱም ወደ ዝነት ችሎ ላያስጠጋ። ፀሐይ በሌለበት ምን አለ ባይነጋ ለሚሉ ምስኪኖች ተስፋ ለቆረጡ ከጽድቅ ለነጹ በኃጢአት ለተዋጡ መጽሐፉ እንዲህ ለሚላቸው ጻድቅ የለም አንድስ እንኳ አስተዋይም የለም እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ጉሮሯቸው እንደተከፈተ መቃብር ነው፣ ከከንፈሮቻቸው በታች የእባብ መርዝ አለ። አፋቸው እርግማንና መራራነት ሞልቶበታል። እግሮቻቸው ደምን ለማብሰስ ፈጣኖች ናቸው። ጥፋት፣ ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁ። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ለእነዚያ ለእናንተና ለእኛ አዲስ ምዕራፍ ተከፈተ። ታላቅ ዜና አሰማለሁ። በቅድሚያ አርዕስተ ዜና፣ በኋላም አርዕስተ ዜና፣ ወደፊትም አርዕስተ ዜና። ሰበር ዜና እያለች ልብ ለምትሰብረው ዓለም ዜና አሰማለሁ። ሕፃን ተወልዶልናል። አለቅነትን በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ ዘላለም አባት፣ ሰላም አለቃ ተብሎ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋን ላይ በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይሄን ያደርጋል።